ዛሬ ደግሞ ስለ ኢንዶሚ አሰራር ይዘንላችሁ መተናል። ተከተሉን። ኢንዶሚውን እንቀቅልና ከዛ ባህራቶቹን ጨመር እናረግበታለን ማለት ነው። ካቀለን በኋላ ማለት ነው። ባህራቶቹን ከጨመርን በኋላ በነገራችን ላይ ማለት ነው ብዙ ሰው ባህራቱ ላይ ነው ያለው ጥሩ ያልሆነው ባህራቱ ላይ ነው ይባላል እና ጥሩ አይደለም ይባላል። ጥሩ አይደለም ከተባለ አንድ ነገር ጥሩ አይደለም ከተባለ ለምንድን ነው የሚሸጠው? አብሶ በእንደዚህ በሰለጠነበት ሀገር ላይ ማለት ነው ጥሩ አይደለም ጥሩ ዕቃ አይደለም ከተባለ አይሸጥም አይደለ? ግን ምንድነው ሲበዛ ይመስለኛል መጥፎ የሚሆነው እንጂ ጥሩ መሆንና አለመሆን አይደለም። ዋናው እንትኑ ሲበዛ ሰው ልጅ ማንኛውም ነገር ስንመገብ ሲበዛብን ጥሩ አይደለም ብዬ አምናለሁ። ግን ከበላን እናንተን ካል ምንም ማለት አይደለም። ግን በመጠኑ የሆነ ሁሌ ሳይሆን በተወሰነ አንድ ቀን ብንመገበው ምንም ማለት አይደለም። እኔ በነገራችን ላይ ኢንዶሚ በጣም ነው የምወደውና ከመውደድ የራሱ የተነሳ እያያችሁኝ ነውና አይኔን ሁሉ ጨፍኝ ሁሉ ነው የምበላው። ምክንያቱም በቃ ደስ ብሎኝ ይሆናል አይደለ? የምትመገቡት ነገር እንደዛ ነውና እስቲ እናንተ ስለ ኢንዶሚ የምትሉት ነገር አላችሁ? እውነት ኢንዶሚ መጥፎ ነው? አንዳንድ ሰው ከአይጥ ነው የሚሰራው ይባላል። አንዳንድ ሰው ደግሞ ከምናምን ነው የሚሰራው ብሎ ይላል። እና እስቲ የምታውቁ ነገር ካላችሁ ንገሩኝ። ላይክ ሼር አድርጉ። ሰላም ቆዩ።